ልጇ በይሁዳ ወታደሮች ታትሞ የነበረው መቃብር ሊይዘው እንዳልቻለ ሁሉ እርሷንም ምድርና መቃብር ለዘላለም ሊይዟት አልቻሉም። ሞት በልጇ ላይ ሥልጣን እንዳልነበረው ሁሉ በእናቱም ላይ ኃይል አልነበረውም። ከተቀበረች በሦስተኛው ቀን ነሐሴ 16 ቀን ጌቴሴማኒን ያበራ ታላቅ ብርሃን ፈሰሰ። ልጇ በመለኮታዊ ኃይሉ እናቱን ከሞት አስነሳት። ሥጋዋ ከነፍሷ ጋር እንደገና ተዋሃደ። በዚያች ቅጽበት እመቤታችን ቅድስት ድንግል ማርያም ከሞት ተነስታ በልጇ ክብር አሸብርቃ በመላእክት ዝማሬ ታጅባ ወደ ሰማይ አረገች። ይህ ታላቅ ሰማያዊ ክስተት በምድር ላይ ሲፈጸም ከሐዋርያት መካከል አንዱ በኢየሩሳሌም አልነበረም። ምስክርነቱን ሁሌም በተለየ መንገድ የሚሰጥ ጥርጣሬው ወደ ጥልቅ እምነት የሚቀየረው ሐዋርያ ቅዱስ ቶማስ ጌታችን ከሞት በተነሳ ጊዜ የወንድሞቹን ምስክርነት ሳይቀበል የችንካሩን ምልክት ካላየው፣ ጣቴንም በችንካሩ ቦታ ካላገባው፣ እጄንም በጎኑ ካልከተትኩ አላምንም በማለት የተጠራጠረው ያ ሐዋርያ አሁን ደግሞ ከሀገረ ስብከቱ ከህንድ በጌታ መንፈስ ተነጥቆ በደመና ላይ ሆኖ ወደ ኢየሩሳሌም እየተጓዘ ነው። ምናልባትም የወንድሞቹን ዜና ለመስማት ስለ እናቱ ሁኔታ ለመረዳት እየጓጓ ይሆናል። በደመና ሰረገላው ላይ ሆኖ ሲጓዝ በምድርና በሰማይ መካከል አንድ አስደናቂና ከዚህ በፊት አይቶት የማያውቀውን ነገር ተመለከተ። የብርሃን ሰልፍ። የመላእክት ሰራዊት በዝማሬና በውዳሴ እየመሩ በክብር ዙፋን ላይ የተቀመጠች አንዲት እናት ወደ ሰማይ ስትወሰድ ተመለከተ። ቀረብ ብሎ ሲያይ ልቡ በድንጋጤና በደስታ ተመታ። ያያት የገዛ እናቱን የጌታውን እናት ቅድስት ድንግል ማርያምን ነበር። ከሞትና ከመቃብር ተነስታ በልጇ ክብር አጊጣ ወደ ሰማያዊው መንግሥት እያረገች ነው። በዚያች ቅጽበት የድሮ ሐዘኑ ትዝ አለው። ጌታችን ኢየሱስ ክርስቶስ ከሞት ተነስቶ ለደቀ መዛሙርቱ በተገለጠ ጊዜ እርሱ በዚያ አልነበረም። ያንን ታላቅ ደስታና ምስክርነት ከወንድሞቹ ጋር አልተካፈለም። አሁን ደግሞ ሌላ ታላቅ ክስተት በሌለበት እየተፈጸመ መሆኑን ሲረዳ ልቡ በሐዘን ቆሰለ። እመቤቴ ሆይ አለ ቶማስ፣ መጀመሪያ የልጅሽን ትንሣኤ ሳላይ ቀርቼ አዝኜ ነበር። አሁን ደግሞ የአንቺን ትንሣኤና እርገት ሳላይ ልቀር ነው? እኔ ምንኛ ዕድለ ቢስ ነኝ። እመቤታችን በክብር ዙፋኗ ላይ ሆና የልቡን ሐሳብ አወቀች። በፍቅርና በርኅራኄ ዓይኖች ተመለከተችው። ድምጿ እንደ ሰማያዊ ዜማ ጆሮዎቹ ላይ አቃጨለ። አይዞህ ልጄ ቶማስ፣ አትዘን። ካንተ በቀር ይህንን ትንሣኤንና እርገቴን ባይኑ ያየ የለም። አንተ ለወንድሞች ምስክር ትሆን ዘንድ ተመርጠሃል። ዝም ብለው እንዳይክዱህ ለሚያምኑትም ማስረጃ እንዲሆንህ ይኸውልህ መታሰቢያ አለችው። ይህንንም ብላ ተገንዛበት የነበረውን ንጹሕ በፍታ ሰበኗን ሰጠችው። ቶማስም በታላቅ ክብርና ደስታ ተቀብሎ ደረቱ ላይ አስቀመጠው። ከዚያም ከዓይኑ እስክትሰወር ድረስ በክብር ሸኛት። ቶማስ ኢየሩሳሌም ሲደርስ ሐዋርያትን በሐዘንና በደስታ መካከል አገኛቸው። የእመቤታችንን ቀብር በክብር መፈጸማቸውን ሲነግሩት እርሱም የእመቤታችን ነገር ግን እንዴት ሆነ ብሎ ጠየቃቸው። እነርሱም በደስታና በእፎይታ ወንድማችን ቶማስ ሆይ ታላቅ ነገር ተፈጽሟል። ጾመን ለምነን ጌታ የእናታችንን ሥጋ ሰጠን፣ በጌቴሴማኒም በታላቅ ክብር ቀበርናት አሉት። ቶማስ ግን በልቡ የያዘውን ታላቅ ምስጢር ደብቆ በተለመደው የጥርጣሬ ቃናው መለሰ። ፊቱን ኮስተር አድርጎ እንዴት ሆኖ? ሞት በጥር ወር መቃብሯ ደግሞ በነሐሴ። ይህ እርስ በርሱ የሚጋጭ ነገር ነው። እኔ እንዲህ ያለውን ነገር አላምንም። ሐዋርያው ጴጥሮስ የቶማስን የድሮ ማንነት አስታውሶ ትዕግስቱ አለቀ። አንተ ቶማስ ሁል ጊዜ እንደተጠራጠርክ ትኖራለህ። የጌታንም ትንሣኤ እንዲተጠራጥረህ ልቡን አሳዝንኸው ነበር። አሁንም አታምንም? ና መቃብሯን በዓይንህ አይተህ እመን ብሎ ክንዱን ይዞት እየጎተተው ወደ መቃብሩ አመራ። ሁሉም ሐዋርያት ተከትለውት ሄዱ። የቶማስን ጥርጣሬ ለማስወገድ የመቃብሩን እውነታ ሊያሳዩት ጓጉተዋል። ጌቴሴማኒ ደርሰው በመቃብሩ ፊት ለፊት ቆሙ። ታላቁን ድንጋይ በብዙ ድካም ገለበጡት። ጴጥሮስም ወደ ቶማስ ዞሮ እንግዲህ እይና እመን አለው። ሁሉም አንገታቸውን አስግገው ወደ መቃብሩ ውስጥ ሲመለከቱ ግን ያዩት ነገር ደማቸው በውስጣቸው እንዲቀዘቅዝ አደረገ። ሰውነታቸው በድንጋጤ ተንቀጠቀጠ። መቃብሩ ባዶ ነበር። የተገነዘችበት በፍታ እንኳን አልነበረም። በድንጋጤና በግርምት ተዋጡ። ምን ተፈጠረ? ምንድነው? ሥጋው ወዴት ሄደ? ሌቦች ሰርቀውት ይሆን?
እያሉ እርስ በርሳቸው ተጠያየቁ። በዚያን ጊዜ ቶማስ በፈገግታ ታጅቦ በእርጋታ ተናገረ። ወንድሞቼ ሆይ አትደንግጡ። እመቤታችን ተነስታለች፣ አርጋለች። እኔም በዓይኔ አይቻታለሁ። አታምኑኝ እንደሆነ ይኸው ለምልክት የሰጠችኝ ሰበኗ ብሎ ያንን ሰማያዊ ስጦታ አውጥቶ ሰጣቸው። ሐዋርያት ሰበኑን ሲያዩ በዚያ እንደገነዟት አስታውሰው ሁሉም በእውነት አመኑ። የቶማስ ጥርጣሬ ለታላቅ እውነት መገለጥ ምክንያት ሆነ። በደስታም ተሞሉ። የጌቴሴማኒ ባዶ መቃብር፣ የቶማስ ምስክርነት፣ በእጁ የያዘው ሰማያዊ ሰበን፣ እነዚህ ሁሉ የሐዋርያትን ልብ በታላቅ እምነትና ደስታ ሞሉት። ጥርጣሬ ተወግዷል። እውነትም እንደ ንጋት ፀሐይ ወጥቷል። እናታቸው እመቤታቸው በሞት ላይ ድልን ተቀዳጅታለች። በልጇ ክብር ወደ ሰማይ አርጋለች። ታሪኩ በዚህ የተፈጸመ ይመስል ነበር። ነገር ግን እምነት ብቻ በቂ ነበርን? ለነዚያ ጌታቸውን በዓይናቸው ላዩት፣ ድምፁን በጆሮአቸው ለሰሙት፣ ከእርሱ ጋር ማዕድ ለቆረሱት ሐዋርያት መስማትና ማመን ብቻ የልባቸውን ጥልቅ ምኞት ሊያረካው አልቻለም። ሰበኑን በእጃቸው ዳበሱት፣ እርስ በርሳቸውም ተያዩ። በዓይኖቻቸው ውስጥ ግን አንድ ያልተመለሰ ጥያቄ ይነበብ ነበር። በልባቸው ውስጥ እንደ እሳት የሚነድ አንድ ቅዱስ ቅንዓት ተቀጣጠለ። ጴጥሮስ የሐዋርያቱ ሁሉ አለቃ የሁሉም የልብ ሐሳብ የሆነውን ቃል ተናገረ። ወንድሞቼ ቶማስ በዓይኑ ያየውን እኛ በጆሮአችን ብቻ ሰምተን እንዴት እንችላለን? እርሱ ያየውን የክብር እርገት እኛ ሳናይ እንዴት እንቀራለን? የሰማይ ደጆች ለወንድማችን ተከፍተው ሲያሳዩት እኛ ከውጭ ቆመን በመስማት ብቻ ረክተን እንኖራለን? አይሆንም። እናታችን በክብር ዙፋኗ ላይ እስክናያት ድረስ ልባችን እረፍት አያገኝም አላቸው። ይህ ቃል በሁሉም ሐዋርያት ልብ ውስጥ እንደ ነጎድጓድ አስተጋባ። አዎ እነርሱም ማየት ይፈልጋሉ። የክብሯ ተካፋዮች መሆን፣ የእርገቷ ምስክሮች መሆንን ይሻሉ። ቀናት አለፉ፣ ሳምንታት ተቆጠሩ፣ ወራት ነጎዱ። ነገር ግን በልባቸው ውስጥ የተቀጣጠለው የጉጉቱ እሳት ከቶ አልበረደም። ይልቁንም ጊዜ በሄደ ቁጥር እየተጋጋለ ምኞታቸውም እየጠነከረ መጣ። በቀጣዩ ዓመት ልክ እንደ ቀድሞው ጊዜ የነሐሴ ወር ሲገባ ሐዋርያት እንደገና በአንድ ልብ ተሰበሰቡ። ውሳኔያቸው ጽኑ ነበር፣ የሰማይን ደጅ እንደገና ለማንኳኳት። በዚህ ጊዜ ግን ለሌላ ጥያቄ መልስ ለማግኘት ዮሐንስ ያየውን የገነት ምስጢር ሳይሆን ቶማስ ያየውን የእርገት ክብር ለመመልከት ነበር። ከነሐሴ 1 ቀን ጀምሮ ለሁለተኛ ጊዜ ወደ ሱባኤ ገቡ። ይህ ጾም ግን ከመጀመሪያው የተለየ ነው። የመጀመሪያው ጾም የት ናት ለሚለው ጥያቄ መልስ ፍለጋ ነበር። አሁን ግን እንዴት አረገች የሚል የክብር ጥያቄ ነበር። የመጀመሪያው በሐዘን እንባ የታጀበ ነበር። የአሁኑ ግን በተስፋና በጉጉት የተሞላ ነው። ቀናት እንደ ጧፍ ቀለጡ፣ ሌሊቶች በጸሎት ነጉ። 15 ቀናት ተቆጠሩ። በ16ኛው ቀን የሱባኤያቸው ፍጻሜ፣ የተስፋቸው ማማ በጸሎት ላይ እንዳሉ ያቺን ቀን የሚገልጻት ቃል በምድር ቋንቋዎች ውስጥ አይገኝም። ምድር ከሰማይ ጋር የተዋሃደችበት ጊዜና ቁጥር ትርጉማቸውን ያጡበት ቅጽበት ነበር። የገነት መዓዛ በዙሪያቸው አወደ። የማይሰሙት የነበረው የመላእክት ዝማሬ በጆሮአቸው ውስጥ ተንቆረቆረ። በድንገት ጌታችን ኢየሱስ ክርስቶስ እንደ ቀድሞ ብቻውን ሳይሆን በፍጹም ክብሩና ግርማው በመካከላቸው ተገለጠ። በቀኙ ከፀሐይ 7 እጥፍ የምታበራ እናቱን አስቀምጦ በዙሪያው እልፍ አላፍ መላእክትና ቅዱሳን ከበውት ጌታ ታየ። ሐዋርያት ይህንን ክብር መቋቋም አቅቷቸው እንደ በድን በምድር ላይ ተደፉ። በዚያች ቅጽበት ታሪክ አይቶት የማያውቅ ወደፊትም የማያየው ሰማያዊ ስነ ሥርዓት ተጀመረ። ጌታችን ኢየሱስ ክርስቶስ እርሱ ዘላለማዊው ሊቀ ካህናት ሠራኤ ካህን ሆነ። ሐዋርያው ቅዱስ ጴጥሮስን ያንን በአንተ ላይ ቤተክርስቲያኔን እሰራለሁ የተባለለትን አለት ተራዳኢ ካህን አድርጎ በቀኙ አቆመው። ቀዳሜ ሰማዕት ቅዱስ እስጢፋኖስን በሰማዕትነት ደም ምድርን የቀደሰውን በክብር አስነስቶ ሠራኢ ዲያቆን አድርጎ ሾመው። የሥርዓቱ ታላቅነት ግን በዚህ አላበቃም። ታቦቱ፣ መንበሩ፣ መስዋዕቱ የሚቀርብበት ቅዱስ ስፍራ ማን ነበር ብለን ከጠየቅን እመቤታችን ቅድስት ድንግል ማርያም ናት። ያቺ ዓለምን ያዳነውን አምላክ በማኅፀኗ የተሸከመች ሕያው ታቦት እርሷ ራሷ ሕያው መንበር ሆና በመካከላቸው ቆመች። ምድር ዝም አለች፣ ሰማይ እስትንፋሱን ዋጠ። ሊቀ ካህናቱ ክርስቶስ በረዳቱ ጴጥሮስና በዲያቆኑ እስጢፋኖስ ታጅቦ እናቱን መንበር አድርጎ ሰማያዊውን ቅዳሴ ቀደሰ። ሐዋርያት ከፍርሃታቸው አንሰራርተው በዚህ ሰማያዊ ድርጊት ውስጥ ተሳታፊ ሆኑ። ቅዳሴው ሲፈጸም
ጌታችን ራሱ ቅዱስ ሥጋውንና ክቡር ደሙን ለሐዋርያት አቀበላቸው። በገዛ ፈጣሪያቸው እጅ የዘላለም ሕይወት የሆነውን ቅዱስ ቁርባን ተቀበሉ። እናታቸውም በልጇ እጅ ቆረበች። ከዚህ ታላቅና ቅዱስ ክንውን በኋላ ጌታችን በፍቅር የተሞሉ ዓይኖቹን ወደ እናቱ መለስ አደረገ። ድምፁ እንደ ሕያው ውሃ በዘላለም ጸጥታ ውስጥ አስተጋባ። እናቴ ሆይ አላት፣ ከዛሬ ጀምሮ በምድር ላይ ስምሽን የጠራውን መታሰቢያሽን ያደረገውን በቃል ኪዳንሽ የተማጸነውን ሁሉ ስላንቺ ክብር ስል እምረዋለሁ፣ ይቅር እለዋለሁ። ይህ የኪዳነ ምሕረት የምሕረት ቃል ኪዳን ነው። ከዚያም ወደ ሐዋርያት ዞሮ ለድካማቸውና ለፍቅራቸው ዋጋ የሚሆን ተመሳሳይ ኪዳን ሰጣቸው። በመጨረሻም የልባቸው ጥልቅ መሻት ሊፈጸም ደረሰ። ጌታችን የሰማይን መጋረጃ ገለጸላቸው። በዚያች ቅጽበት ሐዋርያት ያዩት ነገር ቶማስ ብቻውን በደመና ላይ ሆኖ ያየውን ያንኑ ክብር ነበር። የእመቤታችን ቅድስት ድንግል ማርያምን የክብር ርገት በመላእክት ሰራዊት ታጅባ በብርሃን ዙፋን ላይ ተቀምጣ የሰማይ መዘምራን በውዳሴና በዝማሬ እየመሯት ወደ ልጇ መንግሥት ስትገባ ተመለከቱ። የክብሯን ታላቅነት፣ የግርማዋን ልዕልና፣ በሰማይ ያላትን የንግሥና ክብር በዓይናቸው አዩ። የልባቸው ምኞት ተፈጸመ። ጥያቄያቸው ተመለሰ። ቅንዓታቸው በክብር ራእይ ተተካ። ከእንግዲህ ሰሚዎች ብቻ ሳይሆኑ ምስክሮችም ናቸው። ራእዩ ሲጠናቀቅ ጌታችን ኢየሱስ ክርስቶስ እናቱንና መላእክቱን አስከትሎ በታላቅ ክብር ወደ ሰማይ አረገ። ሐዋርያት በምድር ላይ ብቻቸውን ቀሩ። ነገር ግን ልባቸው በሰማያዊ ደስታ፣ አእምሮአቸው በዘላለማዊ ምስጢር፣ እጃቸው በባዶ መቃብርና በሰማያዊ ሰበን እውነት ተሞልቶ ነበር። ከዚያች ቀን ጀምሮ የፍልሰታ ታሪክ የቤተ ክርስቲያን የደስታና የተስፋ መዝሙር ሆነ። ስለዚህ ይህ ታሪክ በሞት ስለተዘጋ ምዕራፍ የሚተርክ ሳይሆን ሞትን ድል አድርጎ ስለተከፈተ የሕይወት በር የሚናገር ታላቅ ምስክርነት ነው። የሐዘን ሳይሆን የደስታ ታሪክ ነው። የሽንፈት ሳይሆን የድል ታሪክ ነው። ከኢየሩሳሌም ሁከት ከተሞላባቸው ጎዳናዎች አንስቶ በጌቴሴማኒ በሚገኘው ባዶ መቃብር በፈጠረው ግርምት አልፎ በቶማስ ልብ ውስጥ በነበረው ጥርጣሬ ውስጥ ተጉዞ በመጨረሻም በሰማያዊው ራእይ እስከተገለጠው ታላቅ እምነት ድረስ የተዘረጋ ድልድይ ነው። ይህ ከምድር ወደ ሰማይ ስለተደረገው የከበረ ጉዞ የሚናገር ታሪክ ነው። እናም ዛሬ ከሺህ ዓመታት በኋላም የዚህ ታሪክ ድምፅ በዓለም ዙሪያ በሚገኙ በሚሊዮኖች ልብ ውስጥ ሕያው ሆኖ ይኖራል። በየዓመቱ የነሐሴ ወር ሲገባ ከነሐሴ 1 እስከ 16 በሚሊዮን የሚቆጠሩ ምዕመናን ይህንን ጾም ሲጾሙ ዝም ብለው ከምግብ ብቻ አይደለም የሚከለከሉት። እነርሱ የሐዋርያትን የጉጉት ጉዞ በልባቸው ውስጥ በድጋሚ ይጓዙታል። የሐዋርያትን ጽናትና እምነትን ያስታውሳሉ። የዮሐንስን የገነት ምስክርነት፣ የቶማስን የእርገት ራእይ በሐሳባቸው ይስላሉ። የእመቤታቸውን በሰማይ ያለውን ክብርና የማያቋርጥ አማላጅነት ተስፋ ያደርጋሉ። ከሁሉም በላይ ደግሞ በነሐሴ 16 ቀን የተገባላትን ለልጅ ልጆች ሁሉ የሚተርፍ የይቅርታና የድህነት መሠረት የሆነውን የኪዳነ ምሕረትን ቃል ኪዳን አጥብቀው ይይዛሉ። ይህ ታሪክ በድንጋይ ላይ የተቀረጸ ጽሑፍ ወይም በአቧራ በተሞላ መጽሐፍ ውስጥ የተደበቀ ትርክት አይደለም። ይልቁንም ሞት የሰው ልጆች ፍጻሜ አለመሆኑን፣ ነገር ግን በእግዚአብሔር ለሚያምኑ ሁሉ ከዚህ ዓለም ድካም ወደማያልፈው ክብር የሚሻገሩበት የብርሃን በር መሆኑን የሚመሰክር ሕያውና ዘላለማዊ ምስክር ነው። የእምነት ጉዞ መጨረሻ ጥርጣሬ ሳይሆን ራእይ እንደሆነ፣ የጸሎትም መልሱ ከምንለምነውና ከምናስበው በላይ እጅግ የከበረ እንደሆነ ያረጋግጥልናል። የፍልሰታ ታሪክ የሰው ታሪክ በሰማይ እንዴት እንደሚፈጸም የሚያሳይ የመጨረሻው ማሳያ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።